የ2026 ዳይቨርሲቲ ቪዛ ሎተሪ ውጤት ዛሬ ሜይ 3 ከምሽቱ 1 ሰዓት ይፋ ሊደረግ ነው። ታዲያ እንዴት ነው በስልካችሁ ሆናችሁ ይህንን ውጤት ማየት የምትችሉት የሚለውን ነገር ልስጣችሁ። ላይክ፣ ሰብስክራይብ እና ሼር ያደረጋችሁ መረጃዬን አድምጡ። በመጀመሪያ ወደ ጉግል ብራውዘር በመሄድ ዲቪ 2026 ሪዛልት ብላችሁ ቼክ ታደርጋላችሁ። ከዛ ከሚመጣላችሁ ፎርም መሃል ይህ ፔጅ ሲመጣላችሁ የአባታችሁን ስም፣ የተወለዳችሁበትን ዓመተ ምህረትና የኮንፈርሜሽን ኮዳችሁን ታስገቡለታላችሁ። ከዛ የሁለት አይነት ፔጅ ተጠብቃላችሁ። የመጀመሪያው ሃዝናት ቢ ሴሌክትድ ሲሆን ይህ ማለት ለዚህ ዙር አልተሳካም፣ ለቀጣይ ዙር ይሞክሩ የሚል ሲሆን፣ ሁለተኛውና የእድለኛነት መገለጫ የሆነውን ፋርዘር ፔጅ ይከፍትላችኋል። ታዲያ ይህ ፔጅ ከደረሳችሁ ለቀጣይ ዲኤንኤስ ስለሚባል ፎርም መዘጋጀት ሲኖርባችሁ ይህንን ፎርም ሞልታችሁ የቀጣይ መረጃ ላይ እስክትደርሱ ድረስ እርግጠኛ ሳትሆኑ በትዕግስት እንድትጠባበቁ እንነግራችኋለን። መልካም እድል ምሳሌ ቲዩብ ይመኝላችኋል።